ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ የምግብ አሰራር መጥቻለሁ። ዛሬ የምንሰራው ግራቲኔት የተባለ የግሪክ ምግብ ነው። እንደምትመለከቱት ሽንኩርትና ቲማቲም በዚህ መልኩ ፈጭቻለሁ። እውነት ለመናገር በጣም የምትወዱት አይነት ምግብ ነው። በስፔሻሊ ላዛኛ ለመብላት ስንዴ አፍርኛ ብላችሁ የምታስቡ ሰዎች ይሄኛውን በአትክልት የሚሰራው የግሪክ ምግብ የሆነውን ዛሬ ይዤላችሁ መጥቻለሁ። በመቀጠል እንደምታዩት ጥቅል ጎመን በዚህ መልኩ ከለያየነው በኋላ እንደዚሁም ደግሞ ካያችሁት ውስጡ ያለውን እንጨት አውጥቼዋለሁ። ከዛ ደግሞ እንደምታዩት ደበርጃን ወይ ደግሞ ኤግ ፕላንት በዚህ መልክ ከታትፈን እናስቀምጣለን። እንዳይጠቁር ውሃ ውስጥ መጨመር እንችላለን። እንደምታዩት ሁለቱንም አዘጋጅተናል። ሽንኩርትና ቲማቲማችንን በዚህ መልክ ፈጭተናል። ቀጥታ ወደ ስራ ነው የምንሄደው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ ብዬ እመክራችኋለሁ። እንደምታዩት ውሃችን ፈልቷል። በመቀጠል የምናደርገው አንድ በአንድ ጥቅል ጎመኑን በዚህ ውስጥ እየጨመርን ገንፈል እናደርገዋለን። ውሃው ላይ ጨው ጠብ አድርጌበታለሁ። በመቀጠል አንድ በአንድ እንደዚህ እያበሰልን ካወጣን በኋላ ስቲምድ ምናምን የምናደርገው በደንብ እንዲበስል አያስፈልግም። ምክንያቱም ሰከንድ ራውንድ ቤክድ ስለምናደርገው ማለት ነው። በዚህ መልኩ ከከደን ነው በኋላ እንደምታዩት ይበስልልናል። በጣም በአጭር ደቂቃ አይ ቲንክ 4 ደቂቃ 5 ደቂቃ በሚሆን ጊዜ ውስጥ ነው ይሄ ምግብ መስራት የምትችሉት። ዩካን ሲዳት በዚህ መልክ እንደዚህ ካዘጋጀ ነው በኋላ ይሄን ካወጣ ነው በኋላ የበሰለውን በመቀጠል እንደዛው ደግሞ በፈላ ውሃ ላይ ደግሞ መልሰን ደበርጃኑን እንጨምረዋለን። ኤግ ፕላንቱን እንደምታዩት እሱንም ከበሰለ በኋላ በዚህ መልክ እናወጣዋለን። ቀጣይ ስራችን ምንድነው የሚሆነው? ተከታተሉ። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ ብታደርጉ ሌላም ቀን የሚለቃቸው ምግቦች ይደርሳችኋል። እንደምታዩት ስጋ 1 ኪሎ ስጋ ነበረ የተፈጨ ከፍሬሽ ኮርነር የገዛሁት። ከዛ እንደምታዩት የእሱን ግማሽ የሚሆን ለቲማቲም ስልስ መስሪያው መጀመሪያ በጋለ ዘይት ነጭ ሽንኩርት አድርጌ ያለው እሱ ላይ እንግዲህ ስጋውን ጨምሬ እያበሰልኩ ነው ያለሁት። ከዛ ደግሞ በመቀጠል ቲማቲሙን ወስደን እንጨምራለን። ያው ከጨመርነው በኋላ ይሄን ቴክስቸር ይዞልኛል። ከዛ ቲማቲም ሽንኩርት እና ስጋ ያለበት ውስጥ ቲማቲም ድል ነጭ ሽንኩርት እንደዚሁም ጨው ሮዝመሪ አድርጌ አሁን ደግሞ ይሄው እንደምታዩት ቁንዶ በርበሬ በመጨመር በዚህ መልክ አብስየዋለሁ። እንዳያችሁት ቴክስቸሩ ተቀይሯል። ከለሩ ደመቅ ብሏል። ምክንያቱም ቲማቲም ድል ተጠቅሜ ያለው ላውራው ቅጠል ጨመርኩኝ። ይህንን ይመስላል። አሁን ደግሞ ዋይት ሶሱን እንዴት እንዳዘጋጀሁት ነግራችኋለሁ። እሱን አልቀረስኩላችሁ። የገበታ ቅቤ፣ ወተት እንደዚሁም የበቆሎ ዱቄት በመጨመር እንደዚህ በመምታት ቢሻሜል ሶስ ወይ ደግሞ ዋይት ሶስ የሚባለውን ሰርቻለሁ። ፓትሬን አዘጋጅቻለሁ። ቺዜን አዘጋጅቻለሁ። እንደዚህ በምታዩት መልኩ ከስር ፓትራው እንዳይዝ ቢሻሜል ሶስ የገበታ ቅቤ ያለበትን እንደዚሁም በወተት ያዘጋጀነውን በዚህ መልክ አዘጋጀሁኝ። በኋላ እንደምታዩት አንድ በአንድ ቆስጣውን እየደረደርኩ እገኛለሁ። እሱ እንዳለቀ የሚሆነው ያዘጋጀነውን የስጋ ሶስ በላዩ ላይ እንደዚህ በመጨመር ከዛ ደግሞ ትንሽ ቺዝ ነስነስ አደረግኩኝ። ከዛ እንደምትመለከቱት ደበርጃኑን ኤግ ፕላንቱን በዚህ መልክ አሁንም ስታፍ እናደርገዋለን፣ እንሞላለን ማለት ነው። ይህንን ስቴፕ በመከተል ሌየሩን እንሞላዋለን እስከምንፈልገው ፓትራ ልክ ለምንመግበው ሰው ልክ መረደር እንችላለን። እኔ የሚበቃኝን ያህል ተጠቅሜ ያለው እንደምታዩት ነው የሚሆነው ማለት ነው ስቴፑ። ይህን ስቴፕ ቆስጣው አሚን ጥቅል ጎመኑንና ኤግ ፕላንቱን እያነባበርን የቀያየርናቸው ስቴፖቻቸው በዚህ መልክ እንሸፍነዋለን። መጨረሻ ላይ የሚሆነውን ቴክስቸር አሳያችኋለሁ። ቤታችሁ ተመገቡት እየሰራችሁ። በጣም ቀላል የምግብ አሰራር ነው። በጣም ትወዱታላችሁ። ይሄን ይመስላል የመጨረሻው ሌየር ላይ እንደዚህ ያደረኩት። ይሄንን እንግዲህ ላዛኛ ለማትበሉ ስንዴ ያወፍረኛል ለምትሉ ሰዎች ይጠቅማቸው ብዬ አስባለሁ። ቴንክ ዩ